ሰላም ውድ የታጅራ ፕሮፐርቲስ የዩቲዩብ ቻናል ተከታታዮቻችን፣ እንግዲህ ይሄ ቤት ቤተል ላይ ያለ ቢባል ማን ያምናልና ይሄንን ቤት ደንብ አድርጌ ያሳያችኋለሁ። እናንተ ደግሞ ዋጋውን ኮሜንት ላይ ትገምታላችሁ ማለት ነው። መልካም፣ እንግዲህ ይሄ ቤት የሚገኘው ቤተል ላይ ነው፣ አዲስ አበባ ቤተል ማለት ነው። እንግዲህ ይህንን የመሰለ ቤት ከሰፊ ግቢ ጋር እንደዚሁም ደግሞ በምትመለከቱት መልኩ ውብ በሆነ በሞደርን ኪችን ስታይል የተገነባ ኪችን ያለው ነው። ናቹራል ናቹራል ላይት ያለው ነው። በጣም ደስ የሚል እያንዳንዱ እቃ እንግዲህ በኳሊቲ የተሰራ ፈርኒሽድ የሆነ ነው። እንግዲህ መኝታ ቤቱንም የምትመለከቱት ነው። አንዱ መኝታ ቤት እጅግ በጣም በአማረ መልኩ የተሰራ ነው። ይሄ ደግሞ ሁለተኛው ኪችን ነው፣ ክሎዝድ ኪችን ማለት ነው። እንግዲህ የኪችን አማራጮችም አሉ ማለት ነው። አንድ ሰው ሲፈልግ ኦፕን ኪችን ማድረግ ይችላል፣ ሲፈልግ ደግሞ ክሎዝድ ኪችኑን መጠቀም ይችላል ማለት ነው። እንግዲህ እስቲ ወደ ላይ ደግሞ ፎቁን ወተን እንመለከታለን። ወተን ስንመለከት ደግሞ እንግዲህ እንደምትመለከቱት የሰራተኛ ቤድሩም አለ ማለት ነው። ለሰራተኛ ማድረግ ይቻላል፣ ለእንግዳ ማድረግ ይቻላል። እናንተ እንደፈለጋችሁት መጠቀም ትችላላችሁ ማለት ነው። ሙሉ ለሙሉ ፈርኒሽድ የሆነ ነው። እዚህ ጋር እንግዲህ ቁም ሳጥን አለው። ይሄ ማስተር ቤድሩሙ ነው። በጣም የሚያምር ነው እንደምትመለከቱት ማለት ነው። እና ቪውም በጣም ደስ የሚል ነው። እንግዲህ ሰፈሩን የምታዩበት፣ አየር የምትቀበሉበት፣ እንደዚሁም የጠዋት ፀሐይ ደግሞ ከፈለጋችሁ ደግሞ የጠዋት ፀሐይ ማሞቅ የምትችሉበት በጣም ሰፋ ያለ ቤድሩም ነው ያለው። ይሄ ደግሞ እንግዲህ ሌላኛው ቤድሩም ነው ማለት ነው። እንደምትመለከቱት እጅግ በጣም የሚያምር ነው ማለት ነው እና ሌክዠሪ በሚባል መልኩ የተሰራ ነው። እንግዲህ ያው መከራየት የሚፈልጉ ሰዎች መከራየት ይችላሉ ማለት ነው። እዚህ ብቻ ሳይሆን ሌሎችም ቦታዎች ላይ መላው አዲስ አበባ ላይ የኪራይ ቤቶችን የምትፈልጉ ሰዎች እንግዲህ በስልክ ቁጥሮቻችን ማግኘት ትችላላችሁ ማለት ነው። እንግዲህ እነዚህ ቤቶች እንደምታዩቸው ናቸው። እንግዲህ በድጋሚ ነው እየተመለከት ነው የምንገኘው። እጅግ በጣም የሚያምር መታጠቢያ ያለው፣ እዛ ባለፈ ደግሞ እንግዲህ ደስ የሚል ስታይል ያለው ነው ማለት ነው። ወደ ላይ ደግሞ ስንወጣ እንደምትመለከቱት ሳሎኑን እናገኛለን ማለት ነው። እንግዲህ ይህንን ባልከኒ ያለው ነው። እንግዲህ ባልከኒ ያለው፣ ባልከኒው ደግሞ ትንሽ አነስ ያለ ቴራስ አለው። እዛም ላይ ደግሞ በደንብ ፕሮግራሞችን ማዘጋጀት ይቻላል፣ ድግሶችን መደገስ ይቻላል። እጅግ በጣም የሚያምር ነው እንደተመለከታችሁት ማለት ነው። ስለዚህ በዚህ መልኩ መጠቀም ይቻላል። ከስር ደግሞ ሰርቪሶችም አሉት፣ እንደዚሁም ደግሞ ሌላ ኪችንም አለው ማለት ነው፣ ተጨማሪ ኪችን። ይሄ እንግዲህ ግቢው ለአንድ ሰው ብቻ ሳይሆን ለሁለት ለሶስት ሰው መከራየት ይችላል። ከዛ ባለፈ ደግሞ እናንተ ተከራይታችሁ ደግሞ ለሌሎች ሰዎች ማከራየት፣ ሙሉ ግቢውን ተከራይታችሁ ለሌሎች ሰዎችም ማከራየት የምትችሉበት አይነት ነው ማለት ነው። መከራየት ትችላላችሁ። ያው እነዚህ ሰርቪሶችን ነው እየተመለከትን ያለ ነው። ታች እንግዲህ ታችም ወደ ላይ መውጣት ሳይጠበቅባችሁ ታች ሽንት ቤትም ባዝሩም ያለው ነው ማለት ነው። እንግዲህ ይህንን ይመስላል። እጅግ በጣም የሚያምር ነበር። ሰብስክራይብ አድርጉ። እናመሰግናለን።